አንቺ ሚዲያ ላይ ተመቾሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምርጥ ቪዲዮ በቀጣይ ይዤ እመጣለሁ ማለት ነው። እና ቤተሰቦቼ ዛሬ በጣም በቃ የሚያሳፍር እንኳን አይደለም እሷ በአካል ተገኘችው እኔ ቪዲዮውን እያየሁት ወላሂ በጣም ነበር ያፈርኩት። ሰው እንዴት በገዛጁ በራሱ ጊዜ ራሱን ያዋርዳል? እናንተ ራሳችሁን የምታስከበሩት እኮ ራሳችሁ እናንተው ናችሁና ፈኪ በዚህ ልክ እኔ እንጃ ገና ስትመጣ በጣም ብዙ ሰው ይወዳት ነበር። በጣም ብዙ ተመልካች አድናቂ ነበራትና እንዲሁም ደግሞ በሃይማኖቷም ወይም በእንትኗ በክብሯ ማትደራደር ልጅ ነበረኝ። ነገር ግን አሁን ላይ በጣም ተበላሽታለች። በተለይ ሰሞኑን የተለቀቀው ቪዲዮ እኔ እንጃ ቢያንስ ስድብ ብቻ ነበር። አሁን ግን በጣም በቃ እፍረት በጣም እኔ ያሳፍራል። ይሄን ያክል በዚህ ልክ ሴት ልጅ ክብሯን እንትን ማለት በጣም ነው የሚደብረውና ኢሳም ደግሞ ጀግና በጣም እኔ እንጃ አኩርቶኛ። አብዛኛው ሰው በኢሳም ድርጊት በጣም ብዙ ሰው ኮርቷል፣ በጣም ሰው ተደስቷልና በአሁን ሰዓት እንደዚህ አይነት ወጣት መገኘቱ እንደኛ አይነቶቹ እያለን ነገር ግን በአሁን ሰዓት ወንድ ልጅ ለዛውም ይሄን ያክል እየተፈታተነችው እንደዛ እንትን ማለቱ በጣም እኔ ገርሞኛል። መልሱ በቃ ቪዲዮውን ሁላችሁም ሄዳችሁ ተመልከቱ። ቻናሉ ኢሳምና ኢክራም የሚል ቻናል ነው። በጣም እኔ እንጃ በቃ የሱ መልስ በጣም ብዙ ሰው አጉርቷልና ፈኪ ማለት እናንተ አንዳንድ ጊዜ እኮ እኛ ሴቶች የሚወደንን አናቅም፣ የማይወደን ጋር እንትን እንላለን ምናምን ብቻ ክብር አይወድልንም። አህሙ እንደዛ እንትን እያረጋት እየተንከባከባት በራሱ ሰዓት ፍቅሩን እየገለጸላት እንትን እያላት ክብር ስለማይወድላት ክብሯን ዝቅ ማድረግ ስለመዋረድ ስለፈለገች የማይወዳት ጋር እዛ ላይ ሄዳ ተንጠለጠለች ማለት ነው። እና እንትና የኢሳም መልስ በጣም ብዙ ሰው አስገርሞታል እና ይገርማል። እኔ ሰው እኮ ማለት እኔ እንጃ በአሁን ሰዓት መቼ ከፍ እንደምንል መቼ ዝቅ እንደምንል አናውቀውም። ብቻ ፈጣሪ መጨረሻችንን ያሳምርልናል። መጨረሻችንን ያሳምርን ሁላችንም እንጂ በጣም ነው የሚከብደው። እኔ በጣም ያዋረድኩ መስሎት ደግሞ ኢሳም ምን እንዳለ አንቺ ማነዘው ላይ የቀረብሽው ልጅ አይደለሽ ብዙ ታሪክ አለሽ ምናምን ሲላት ከዛ አመሰግናለሁ አላለችም። አመሰግናለሁ ስትለው ደግሞ ለምን ነው የምታመሰግን? እንጂ ኢሳም መልስ እኔ እንጃ በጣም ብቻ አይደል ትንሽ በቃ ለክብሯ እንኳን እንትን አላለም ማለት ራሷ ናት ክብሯን ያዋረደችው፣ ራሷ ናት ክብሯን የጣለችውና እሱ ምን ያድርጋት? እሱ መልሱን በቃ ላመጣችበት ነገር ለምጠይቀው ነገር መልስ ነው የሰጣት፣ ትክክለኛ መልስ። እንደ ሌሎች ወንዶች አልተሽለጠለጠም ማለት ነው። በጣም ጀግና ኢሳም ወላሂ ልጅ በጣም ብዙ ሰው አድንቆታል ማለት ነው። ፈኪ እንግዲህ ያው ከዚህ በኋላ እኔ እንጃ ከአህሙም አትሆኚ ከሱም አትሆኚም እንደዛ አይነት መልስ ሰጥቶሽ መቼም ድጋሚ ከሱ ጋር እንትን ላለው ማለት እኔ እንጃ ይኖርሻል ብዬ አላስብም። እንግዲህ ያው ድጋሚ ከሱ ስር እንኳን እኔ ከሆንኩኝ እኔ ድጋሚ እሱ ስር እንኳን ራሱ በቃ በሱ እኔ አላውቅም የሰራሁትን ቪዲዮ ሁሉ እሱም የሰራውን እኔም የሰራሁትን ነው እንዳጠፋልኝ የምጠይቀው እንጂ ከፊት ለፊቱም አልገኝም። በጣም ነው የሚያስጠላው። በቃ ስንት ሰው ይወዳታል፣ በጣም ብዙ ሰው በተለይ በፊት ከአህሙ ጋር ሳይጣሉ ወላሂ ላዚም እኔ ራሱ ሀታ የዩቱብ ፕሮፋይል እነሱ ነበሩና በጣም ነበር የምንወዳቸው፣ በጣም ነበር የምናከብራቸው ሁላችንም ማለት ነው። ግን በራሷ ጊዜ ነው እንትኗን ክብሯን ዝቅ ያደረገችው እናንተን ያለችው። በጣም ያሳፍራል ወላሂ። መጨረሻችን ያሳምርልን ነው። አሁን ላይ ደግሞ ትንሽ ተሻሽሎ ማለት ከአህሙ ጋር ከታረቀች በኋላ ሰው ትንሽ ይሆናል አይደለ? በፊት ቻናሏ ሁሉ እስከመዘጋት ደርሶ ነበርና ሁሉም ሰው ረስቷት ምናምን ነበር። አሁን ግን ከአህሙ ጋር ከታረቀች በኋላ ቻናሏ እየተንቀሳቀሰ ሰው ማመለካከቱ እየተቀየረ ምናምን መጥቶ መልሳ እንደገና ደግሞ ድጋሚ ያበላሸችውና አህሙም መልሶ መሽም ከሷ ጋር ቪዲዮ አይሰራም። እንጃ ማለት እንደዚህ አይነት ሴት ክብሯን የማጠብቅ ሴት ጋር አላቅም መልሶ ቪዲዮ ይሰራል ወይም ከሷ ጋር ህይወት ይኖረኛል ብሎ እንጃ ይቀጥል አይመስለኝም። ምክንያቱም እሱ ጋር እያለ እሱ ፍቅር እየሰጣት ነው ጥላው የሄደችውና ያማል፣ ይከብዳል በጣም። አላህ ከፍ አድርጎ በቁርአኑ ላይ
ለእናት